ሰላም ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን ሁሉ ሰላም። እንዴት ናችሁልኝ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ሰሞኑን ቪዲዮ ከለቀኩኝ ቆይቻለሁ። በፊት መጀመሪያ ያለፈው ሳምንት አሞኝ ነበረ፣ ትንሽ ጉንፋን፣ ለዛ ነው የጠፋሁት። ከዛ በኋላ ደግሞ ሰሞኑን ትምህርት የለም እንደምታውቁትና እንግዲያ በጣም ብዙ ነው። በዛ ምክንያት አልሆነልኝም ማለት ነው። ቪዲዮ ሳለቅ የቀረሁት ለዛ ነው። ዛሬ ግን እስኪ ለየት ባለ ቪዲዮ መጥቻለሁ ማለት ነው። እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እኔ የምላችሁ ዛሬ ማለት ነው ለእኔ የጠቀመኝን ነገር ምናልባት እናንተንም የሚጠቅማችሁ ከሆነ ብዬ ነው። ይቺ ነገር በየማዳም ቤቱ አለች ማለት ነው። በየሁሉም ቤት አለች እና በጣም ጠቃሚ መድኃኒት ናት። በማዳም ቤት ስንሰራ ማለት ነው። ምናልባት ለእኔ የጠቀመኝ ለእናንተም ሊጠቅማችሁ ይችላል ብዬ ነው። አዲስ የምትመጡም ካላችሁ ቪዲዮዬን የምታዩ ካላችሁ ይቺ ነገር በደንብ ትጠቅማችኋለች፣ ተጠቀሙባት። ለእኔ ከዶክተር በላይ ናት። የምሬን ነው፣ ከዶክተር በላይ ማለት ነው። ለእኔ ጠቅማኛለች። ሐኪም ቤት እኔ በፊትም ብዙም መሄድ አልፈልግም፣ አልወድም፣ ደስም አይለኝም። ሐኪም ቤትም ብዙ መፍትሄ ሰጥቶኝ አያውቅም እና ይሄ ነገር ግን ከሁሉም በላይ መድኃኒቱን አግኝቼዋለሁ። እነሱ ደግሞ እንደምታውቁት በነዶል ነው የሚሉት፣ ታመመኝ ካላችሁ ማለት ነው። እና እኔ ሁሌም ሲያመኝ እዚህ ቤት ደግሞ ስራም ስለሚበዛ በጣም ስራ ይበዛል። ብዙ ረዥም ሰዓት እቆማለሁ ማለት ነው። ከዛ በኋላም ምግብ ከጨረስኩ በኋላም ልብስ ነው። ጠዋት እንደምታውቁት ጽዳት ነው። ከዛ በኋላ በዛ እንዲሁ እንቅልፍ ሳይወስደኝ ሁሉ የሚነጋበት ጊዜ ያለው ማለት ነው። እንዲሁ እግሬ ሲቃጠል ወገቤ ሲቃጠል ማለት ነው። ወገቤ ብዙም አያመኝም፣ እኔ ግን እግሬ ነው አሁን ከሚገባው በላይ ፈተና የሆነብኝ። አስባችሁታል? አሁን ረመዳን መጥቷል። በተለይ እናት ቤት እንደዚህ አይነት ቤት የምንሰራ ሰዎች እንደው ፈጣሪ አምላክ ብርታቱን ይስጠን እንጂ በጣም ስቃይ ነው፣ በጣም ፈተና ነው፣ የምር በጣም ስቃይ እና እንደኔ አይነት ቤት ላላችሁ ልጆች ይሄ ቀን እስከሚያልፍ ድረስ ግን በጣም ጥሩ መድኃኒት ነው። እንደምታውቁት ረዥም ሰዓት ስራ እንሰራለን። እኔ አሁን ሰሞኑን ከተሻለኝ በኋላ ሰሞኑን ከጁምአ ጀምሬ ከአርብ ዕለት ጀምሬ እስከ ዛሬ ድረስ ቢበዛ 6 ሰዓት እረፍቴም እንቅልፌም ማለት ነው ቢበዛ። ከዛ በፊትም ብዙም ከዛ በላይ እንትን አይልም፣ ግን አንዳንድ ጊዜ ትቼው እቀመጥ ነበር። ግን የሰሞኑ መቀመጥም መቆምም በቃ እኔ እንጃ ብቻ በጣም አስቸጋሪ የሆነ ጊዜ ነበረ። ዛሬ የሉም። እስኪ እንግዲህ እግዚአብሔር ያውቃል። እና በዚች ሰዓት እስኪ ይችን ነገር ለጓደኞቼ ላጋራቸው በሚል ነው የመጣሁት ማለት ነው። እና ይችን ነገር ውሃ ታፈላላችሁ ማለት ነው። ወገባችሁን ለሚያማችሁ ዘይቶን ካለ ዘይቶን ከሌለ ባዝሊን ሁላችንም አለን። ባዝሊን የሌላችሁ አትኖሩም ማለት። ዋጋውም ርካሽ ነው። ባዝሊን የ5 ብር እስከ 5 ብር ድረስ ሞልቷል ባዝሊን። እና ባዝሊን ትቀቡና ማለት ነው። ውሃውን አትሙሉት፣ በትንሹ አድርጉት። ሁሉ ሰውነታችሁ በቃ ስተኙ ሰውነታችሁ ላይ አድርጓት። በሚያቃጥላችሁ የሆነ በሚበርዳችሁ ቦታ ላይ አድርጓት። ይችን ማለት ነው ውሃ አፍልታችሁ፣ የምሬን ነው ትጠቀሙበታላችሁ። በጣም እኔ አሁን በየቀኑ ይችን ካልያዝኩ እንቅልፍ መተኛት አልችልም። እንዲሁ ስቃጠል ነው የማድረው። እና ግን በዛ ዘይቶን ወይም ደግሞ በባዝሊን እሽት አድርጌ ሰውነቴንም እግሬንም ከዛ በኋላ ይሄንን ያዝ አድርጌ ስተኛ የተወሰነ እንቅልፍ ይወስደኛል። ትንሽ እንቅልፍ ይወስደኛል። ብዙ እንቅልፍ አይወስደኝም በእርግጥ ግን ያው ብቻ ተመስገን። አንዳንዴ ይወስደኛል ትንሽም ብትሆን በቃ እረፍ እላለሁ። ሰውነቴ ሁለመናው በቃ ረጋ ይላል። በእርግጥ የፈጣሪ ስራው ድንቅ ነው የምር። እንደዚህ ስንለፋ ውለን እንቅልፍ እንኳን ባይወስደኝ ትኝት ብዬ ስነሳ እግዚአብሔር ይመስገን ኖርማል ነው። እናንተ አይደንቃችሁም? የምር
በተለይ እዚህ ቤት እኔ ያለሁበት ቤት አይነት ቤት ያላችሁ ምናልባት ይኖራል አንዳንዴ እድል ነው፣ ምንም ማድረግ አይቻልም። ይሄ ኮንትራት እስከሚያልቅ ድረስ ወይም ደግሞ ፈጣሪ በቃችሁ እስከሚለን ድረስ በእርግጥ እንደኔ አይነት ህይወት ከመጀመሪያ እስከ መጨረሻው ያላችሁ ልጆች ያሳዝናል። ታሳዝኑም አላችሁ፣ ያሳዝንማል። የምር አስባችሁታል? ከመጀመሪያ እስከ መጨረሻው ስቃይ ብቻ ብቻ የማያልቅ አንዲት ቃል አለች፣ ሁሌም ተስፋ አድርገናት የምንኖራት ነገ ያልፋል እያልን ማለት ነው። ነገ ያልፋል ያልፋል እየተባለ ማለት ነው። ግን እያለፈ ያለው እድሜያችን ነው እንጂ እኛ ምንም ከስቃይ አልወጣንም። ያው ስቃይ ነው ማለት ነው። ግን ለማንኛውም ይሄ ነገር የምር በቃ ሐኪም ቤት የሚወስዷችሁ ከሆነ ይውሰዷችሁ፣ ጥሩ። ሐኪም ቤት ካልወሰዷችሁ ግን ትጠቀሙበታላችሁ። በዘይት ዘይቱን ወይም ደግሞ በቫዝሊን እሽት አድርጋችሁ ሰውነታችሁን በቃ ሰውነታችሁንም ሙሉ ሰውነታችሁንም ቢሆን ከዛ ይሄንን ያዝ አድርጋችሁበት ተኙ። የሚያማችሁን በደንብ እንዲያቃጥላችሁ አድርጋችሁ ታቃጥላለች ስትግል ታውቃላችሁ። ውሃው የፈላ ስለሆነ ማለት ነው የምትጨምሩበት። ባይፈላም ደግሞ ሞቅ ካለ ችግር የለውም፣ ሞቅ አድርጋችሁ ያዙት። ብቻ ዋናው ሰውነታችሁ ፈታ እንዲል ነው። ገባችሁ? ክርር እንዳይል ማለት ነው። ፈታ እንዲል ቫዝሊኑ ጥሩ ስለሆነ ማለት ነው። እንደዛ አድርጋችሁ የምሬን ነው ተጠቀሙባት፣ ትጠቀማላችሁ። ሌላው ደግሞ ሴቶች ታውቃላችሁ፣ ወር በወር እንግዲህ ፔሬድ ሁላችንም ሴት ሆኖ መቼም ፔሬድ እንትን የማያስቸግረው የለም። እና የሚያማችሁ እንደኔ የሚያማችሁ ከሆነ ወዲያችሁን ትልቅ መድኃኒት ናት ይቺ፣ ያዙባት። ሻይ ከመጠጣት ይህንን ተጠቀሙት። ሌላ የሚጠቅማችሁን ነገር ምግቡን የሚጠቅማችሁን ነገር ተጠቀሙ። ሻዩ ምንም አይነት ጥቅም ስለሌለው ማለት ነው። አትጠጡ ሳይሆን በትንሹ ጠጡ። አሁን እኛ አብዛኛው ጊዜ የምናበዛው ምንድነው? ሙቅ ነገር ማለት ነው። የሆነ ትኩስ ነገር ጥሩ ነው። ትኩስ ነገር እኮ ልክ ናችሁ። ግን ደግሞ ይሄ ይበልጣል። ሻይ አታብዙ። የምሬን ነው። ይችን ተጠቀሟት። መድኃኒት ናት። ወዲያው ሰውነታችሁ ሲሞቀው ይወርዳል ማለት ነው። ያ ሰውነታችሁ ሞቅ ሲለው ይወርድላችኋል። ከወረደ ደግሞ ለሆድም ለሁሉም ጤና ነው የሚሆነው። እሱ ባይወርድ አደጋ ስለሆነ ማለት ቆሻሻ ደም ስለሆነ መውረድ ስላለበት እና እሱን ተጠቀሙት ማለት ነው። ለሴቶች በብዙ ጥቅም አላት። ግን ይሄ በረሃ ላይ ለምትሰሩ ለወንዶችም እንዲህ ከርተት ስትሉ ውላችሁ ማርያምን ይችን ነገር ካገኛችሁ ውሃ እያሞቃችሁ ያዙባት። ለወገባችሁ ስራ ስትውሉ ምናምን ብስሽት አድርጋችሁ በቫዝሊን በዚች ሞቅ ብላችሁ ተኙ። የምሬን ነው ትጠቀሙባታላችሁ። እኔ በጣም ነው በቃ ህይወቴ በዚች ላይ ነው ያለው። መቤቴ ህይወቴ ማለት ነው። በጣም መድኃኒት ናት። እና ትንሽ እንትን ካለኝም ሴትዮዋ ራሱ ውሃ ፍልታ ታመጣልኛለች ማለት ነው። በዚህ በጣም ከአቅሜ በላይ ሲሆን ማለት ነው። ቤቱ በጣም አስቸጋሪ፣ ሁሌም ሰው ሙሉ ነው ቤቱ። ሁሌም ድግስ ነው፣ ሁሌም አዚማ ነው፣ ሁሌም በቃ እንደዛ ስለሆነ በቃ በጣም ይከብዳል። እና ለእንደዛ አይነት ተጠቀሟት፣ ትጠቅማችኋለች። በጣም ምርጥ ዶክተር ናት። ማርያምን እውነቴን ነው። ግን ሐኪም ቤት ለሚወስዷችሁ ወደ ሐኪም ቤት ሂዱ። የሚሰጧችሁን መድኃኒት አትጠቀሙ፣ አንብቡ። የማታነቡ ከሆነ አትውሰዱ። የትኛውንም መድኃኒት አትውሰዱ የማታነቡ ከሆነ። እኔ አሁን ያለው ያው ፓራስታሞ ምናምን አንዳንዶቹን ስለማውቃቸው እዛም ማንበብ ስለምችሉ መጠቀም ትችላላችሁ። በቀረ የማታውቁትን መድኃኒት አትውሰዱ። እነሱ በተለይ ለሀበሻ ሰራተኛ ስራቸውን እንድንሰራላቸው እንጂ ምንም አይነት እንደ ሰው ስለማይቆጥሩን። ለምን እርቦን ጠምቶን ተርበን አይነት ነገር ነው እዚህ የመጣ ነው። እኛ እንጀራ እርቦን አይደለም የመጣ ነው። ሀገራችን ብር ነው እንጂ የሌላት የሚበላ እንደው በቤታችን ነው ምርት አይደለም እንዴ? በተለይ አብዛኛው ኢትዮጵያውያኖች አብዛኞቻችን የገበሬ ልጆች ነው። የምር ሞልቶናል። የምንበላው አይደለም የቸገረን፣ ብር ነው የቸገረን። እነሱ ግን እንደዛ አይደለም የሚያስቡት። በቃ የምንበላው ተቸግረን ምንም የሌለን አይነት አድርገው ነው የሚያስቡን። እና ለነሱ ታዲያ ይሄንን እናንተ ደግሞ ጠንካራ ሁናችሁ
ማለፍ ነው ያለብን ከፈጣሪ ጋር እና ከዛ በታች ደግሞ እግዚአብሔር ይመስገን አይተወንም። እሱ የማይተወን የማያንቀላፋ የማይተኛ የዓለማት ፈጣሪ አይተወንም። አሁንም ነገም ዛሬም እሱ ይጠብቀን፣ እሱ ይጠብቃችሁ። ቤተሰቦቼ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። አዲስ የሆናችሁ አመሰግናለሁ፣ ወዳችኋለሁ።